ትምርት አፋርዛ አልተማርክም በልጅነት ነው የመጣው እዚህ አዲስ አበባ የመጣው ማን ነው ያመጣ ዶክተሩ ለምን ይዞ መጣ ዶክተሩ ማለት ታመህ ሆስፒታል ገብተህ ነበር ነው ወይስ እናቴና አባቴ ሲሞቱስ ያዋለደህ ዶክተር በኃላፊነት ይዞ መጣ ወደዚህ ከዛ በኋላ የት ነው የምትኖረው እዚህ አባዬ ጋር የት አካባቢ ይታቢራ አባዬ ምንህ ናቸው ምን ያላህ ዝም ብለው ላላህ ብለው ያሳድጉሃል ቋንቋ ችሎታውን ቀደም ስናወጋ ነበርና ቻይንኛ እንዴት ቻልክ ከኑር ሐሰን ጋር አውርታችሁ አይደል እንደምችል ያወቀው እንዴት እንደቻለ ሳይሆን እሱ ሰንጋ ያንዲ ነበር ፈረንሳይኛ አረብኛ እንግሊዝኛ የለ እሱን አይደለም ማለት ቻይንኛ እንደምትችል እንዴት አወቅ ያው ኳስ እንጨት እዛ ሰፈር አመልካም ግቢ 4 አመት ነው 5 አመት ምናምን ነበር ከዛ ላይ ኳስ እንጨት ልክ ቻይናው መጣና ያሾፉበት ጆሴፍ ፓርክ ምናምን ሲነሱ እኔ ኒሃው አልኩት ከዛ ላይ ዞራለና ማን ነው ሰላም ያለኝ አለ በአማርኛ ነው ያለው ማን ነው ሰላም ያለኝ አለ ከዛ ላይ ይሄ ነው ማለት ልጆች ከዛ ላይ መጣና ሊማታቸው መስዋዕት ይሄ ነው እኔም ጸጥታል እናለው ማለት ከዛ ላይ መጣና ሆየንቺን ቻይና አለ ቻይና ሲላልቃል ይሄ አልኩት አዎ አልኩት ሆኛ ሸዋዬ የት ነው ቤት ካለ ሆያ አልኩት እዚህ ጋር አልኩት እሺ ከዛ ላይ እናን እንዳለኝና በአማርኛ ሄደ ከዛ ቤት አማርኛ በደንብ ይችል ነበር እሱ በደንብ ሲንተባተባ እየተንተባተባ ኦኬ ከዛ ላይ ቤት ሄድንና እዛ ቤት አናገራቸው ከዛ ላይ ከቁርአን ሌላም ነገር ያውቃል ማለት ነው ተብሎ በጣም ይችላል በጣም ይችላል አቤት አንተ ቁርአን እንደምታውቅ ብቻ ነበር የሚያውቁት በቃ ቁርአን እንደማውቅና በስንት አመት ነው መሐመድ 4-5 አካባቢ ነው ከዛ ላይ አሊያንስ ኢትዮ ፍራንስ አሊያንስ ስኩል ነበር እኛ ሰፈር ሚታቢራ ከዛ ላይ እዛ ሄድንና እዛ አናገርኳቸው እዛም ስንሄድ አናገርኳት በፈረንሳይኛ ልጅ ከዛ ላይ ሌላም እኛ ጎረቤት አፋርኛ ሶማሊኛ ኢስኛ ምችሉ እነሱን ተረጋግጠ እንደምችል ከዛ በኋላ እነሱን አዋራህ ማለት ነው አዎ ረጋ ብለህ አውራ መሐመድ እዛው እንዲያዳምጥሽ እነሱን አዋራቸው ከዛ በኋላ አረብኛና እንግሊዝኛ አረብኛ ያባየ ልጅ ይችላል እንግሊዝኛ ደግሞ እዛው በቤት ነው ይችላል ኦኬ ከኑር ሐሰን ጋር ይሄንንና ሌሎች አስደናቂ ነገሮችን ተነጋግሯል ብዬ አስባለሁ የኑር ሐሰንን ፕሮግራም እንዳንጨርስበት እስቲ ከዛ ፕሮግራም በኋላ ተመልሰን ጠለቅ ያሉ ጥያቄዎችን እንጠይቀዋለን አብሮን ይቆያል ቆይታ ኑር ሐሰን ይቀጥላል አሁንም አብራችሁን ቆዩ ውድ የፕሮግራማችን ታዳሚዎች የዛሬው ዝግጅቴን እስኪ በጥያቄ ልጀምር ለመሆኑ ተመልካቾች አንድ ለየት ያለ እውነትን የመቀበል አቅማችሁ እንዴት ነው ለምሳሌ አንድ በ9 አመት እድሜ ክልል የሚገኝ ታዳጊ ያልተማረና የትምህርት ቤት ደጃፍን ያረገጠ ወደ 9 አይነት ቋንቋዎችን መናገር እንደሚችል እንዲሁም ቁርአን ሳይቀራ በቃሉ ብቻ ሐፍዟል ወይም መቅራት ይችላል ብንላችሁ በእርግጠኝነት መጀመሪያ እኛን እንደተሰማን አይነት ስሜት ሊሰማችሁ እንደሚችል እንገምታለን ነገሩ ግን ምሳሌ ሳይሆን እውነት ነው ታዳጊውንም በምስል ያሳየናችሁ ነው እንግዲህ ቀሪውን ከታዳጊው መሐመድ ጋር ባደረግነው ቆይታ ስለምታገኙት አብረን እንዝለቅ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام را تلك آيات الكتاب المبين إنا أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين إذ قال يوسف لأبيه يا أبتي إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين روح صومالي انت؟ لا ما رحت صومالي ربي علمني ربي علمني أكما قرر جنيسة صومالي قرآن كادي اللي وسيم أوي قرآنك تقريء آية نهلي تونا ليه؟ اندحي محلها هو قرآنك تقريء آياتها إنكي سورة كوكب فرنسي طيب فرنسي ايش تقول لما تتكلم تقول له صباح الخير Bonjour Bonjour Yeah. Anyway No, it's my first time here. Here? Here. First time? First time.
It's like my friend showed me the place. He can't come with you? Yeah. See the second time. ሙሐመድን በአሁኑ ሰዓት ከዶክተሩ በአማና የተቀበሉት ወይዘሮ መኪያ የሙሐመድ ተሰጥኦ ተደብቆና ሌሎች የሚያስገርሙ እውነታዎችን እንድናይ የሚያደርግ አንድ ግለሰብ እንኳን እስካሁን አለመምጣቱና የመጡት ሰዎችም አላማቸውና ፍላጎታቸው ሙሐመድን ነገ የተሻለ ሰው አድርጎ ለመቅረጽ ተነሳሽነታቸው የወረደ እንደሆነ በቁጭት ያስረዳሉ። ሐፊዘል ቁርአን ነው ስሉ እስቲ አምጡልኝ አልኩኝ። ትንሽ ቀልቤ ላይ እዝነት አለች። ምን ታዲያ ምን ነው ቤተሰብ የለውም ወይ ስል ቤተሰብ የለውም እናትም አባትም የለውም። እናትህሳ አባትህሳ ስል ሞቱ አለ። ታዲያ በአገርህም ላይ ተወለድክበት አገርህም ላይ ማንም አያውቅም። አንድ ዶክተር አሳድጎኝ ነበር እና እሱ ውጭ ሄደ ልጆቹ ጋር ትቶኝ ልጆቹ ሁሉ እኔን ይደበድቡኝ ጀመረ። በዚህ ተማርሬ ወደ አዲስ አበባ መጣሁ አለ። እንግዲህ ሙሐመድ ተመጣ እኔ ለቁርአኑ አክብሮትም ብዬ ለየቲምነትም ብዬ አለኝ ብዬ አይደለም ናና ልጆቼ ጋር ብላ የተገኘው ናና ኢደር ደጅ አትደር ዱርዬ ትሆናለህ ብዬ አልኩት። ተዛ ወደ እናቴ ብሎ ስርቦም ሩጦ ይመጣል። ስቆሽሽም መጥቶ ይታጠባል። ልብሱንም እዚህ ይቀይራል። እስከ ዛሬ አለ ለአላህ ብለው እሱን ማስጠጋ ሰው በተገኘ እኔ እሰጣለሁ እያልኩ ነው። ቋንቋዎችን በምን አወቅህ ተብዬ ነበርና እኔ ቋንቋዎችን ያወቅሁት እሱ ጓደኛዬ ያፍደል ከሱ ጋር ሆነን በልጅነታችን 4 አመት ነው እንኳን ስንጨት እነሱ ቻይና ላይ ሲያላገጡበት ምናምን ሲሉት ከዛ እኔ ኒሃው ስለው ሰላም ማለት ነው ያው ተመለሰና ምን ለማለት ፈልገህ ነው ምናምን አለኝ በቻይንኛ። ከዛ እኔ ቻይንኛ እችላለሁ አልኩት። ከዛላ ቀና አፍደል ምናምን እነሱ ሰሙና ሄደው ለቤት ተናገሩ። ከዛላ እስኪ ከቁርአን ሌላም ቋንቋ ሊያውቅ ይችላል ተባለና እኛ ሰፈር አሊያንስ የፈረንሳይ ትምህርት ቤት አለ። እዛ ሄድንና እዛ ፈረንሳይኛ እናገርኳቸው። ከዛላ ሁለት እንደሚችል ተናገረ። እንግሊዘኛ አስተብለው እንግሊዘኛም ተነጋገርኩ። ከዛ አፋርኛም ሶማሊኛም እንደምችል እዛውኛ ግቢ ውስጥ አሉ እነሱ ጋር ተነጋገርን። ከዛ ያው አረብኛ ትችላለች አረብኛ እናገረች። እንግሊዘኛ ትምህርት ትማራለች ሰው ትችላለች። ከዛላ 9 ቋንቋ እንደምችል ተናገረኝ። ሱዳንኛ ካልተቆጠረ ያው ሱዳንኛ ካልተቆጠረ 9 ካልተቆጠረ 8 ሻይ ኒሃው لقبة سيزونيا سيسا خويا تشو عفاري على خنتي ساعتو وافيغا ويخي قرآن انتول على ساعتي أخايا شو وادي اللي يوصيت صوبة يا أخي شيء يعني على يا أخي دكتور شيسوسي اللي تبغلي سوجا خيا نيوصي تعزي على ينتي يعني هو شايو يا شيء على ميا أبا يخوني شاري ويا شا اللي يواتي شاف ويا خا دي سيدبا قرانيا يا خوشي يوان نبي يخليشا يا خودي شيء ميخوشي شاي. Je m'appelle Mohamed. C'est Berlin. Je suis à Fari. Je suis à Stockholm. Je suis à Kurdistan. Qur'ani. Alors je suis à le Berlin. C'est docteur. C'est Sous. Rien. C'est à le Berlin. Le tout ça sauter. C'est à l'écrit. Adsawa. كل شيء استوى. يا أيوه. سيزا سوالف. Advance testing. شاخي. le Berlin. le Berlin. جوكس. تقنياي. نبي. le Berlin. جوان. جاي le Berlin. ውድ ተመልካቾች መቼም በመሐመድ ተሰጥኦ እንደተደመማቸው እርግጠኛ ነኝ። የመሐመድ ነገሮችን በቀላሉ የሚያዝና የመረዳት አቅም አስገራሚ ቢሆንም ጥሩና መጥፎውን በመለየት ደረጃ አጠገቡ ሰው እንዳልነበረ ግን ለመታዘብ ችያለሁ። ሰዎች በተሰጥኦ ተደምመው የሚሰጡት ገንዘብ ልጁን ወዳልተፈለገ አቅጣጫ እንዲያስብ መንገድ ከፍቷል። ይህ ሁኔታ ለ9 አመቱ መሐመድ ትምህርት ቤት ደጃፍ ካለመርገጡ ጋር ተደማምሮ ትልቅ ፈተና ሆኖበታል። መሐመድ ጓደኞቹ ብዙ ናቸው ከልጅ እስከ አዋቂ። ስሜ ኢብራሂም መካ ይባላል። መሐመድ ያገኘትን ያው አብዱል ፈታህ የሚባለው ጓደኛ አጠገብ ያለ እሱ ነው ስለሱ ልጅ ያወራልኝ ማለት ነው። እዛ እንደዚህ አይነት መሐመድ ይባል ልጅ አለ ብዙ አይነት ቋንቋዎችን ያወራል እና ያለፈውንም ታሪክ ምናምን ሲነግረኝ በጣም ገርሞኝ ተመስጬ ነው የልጅ መታወቅ ፈልጋለሁ ብዬ በቃ በግድ ወጥኩቼው አጋጣሚ ሄድን እና ያላ ነገር ሆኖ አገኘነው ተሳካለን እና ሌላ ጊዜ በተሻለ አብረን ሆነን እንድንጫወት ምናምን ነገር
በደንብ ተዋቀን ተለያየን። ባክግራውንዱ ደግሞ ሲወለድ እንደሚባለው ከሆነ ሲወጣ ቁርአን እየቀራ ነው የወጣው የሚለው ነገር በጣም በቃ ሱብሃንአላህ በጣም ያስገረመኝ ነገር ነው። ቁርአን እየቀራ እና እናቱና አባቱ ደንግጠው እንደሞቱ እና 9 ቋንቋ እንደሚችል እና ታዲያ ቁርአኑን ገልጾ እንደማይቀራ ነገረኝ። አንድ ሰሞን ሰው ጋር ገባና አስገባውትና ሄድኩኝ ወደ ቤቴ። ከዛ እስከ 6 ሰዓት ቀረው አለ። ከዛ ቀርቶ አጨበጨብኩለትና ወቀተኝ። ያለ ማንበብ አዝም በቃል ከፍቶ አያነብም። መስታወት ሊገዙመትና ጁሲ ምናምን የሚባል ልጅ አለ ይሰፋል እና ከሱ ጋር አገናኝ። ከዛ እና አንድ ቻይና መጥቷል ተናገራለህ ካሉኝ እና ዛሬ ፈተና ቀን ምናምን አሉኝና ወሰዱኝ። መጀመሪያ ላይ ፈርቼ ነበር። አልችል ይሁን ምናምን ብዬ ፈራሁ መጀመሪያ እኔ ሌላ ይሁን ምናምን። ከዛ ልክ ስገናኝ እኔ የምችለው ያው አልኳት። ሰላም አልኳት። ሰላም አለች። ስምህ ማን ነው አለች። መሐመድ አልኳት። ያንቺ ስምስ አልኳት። ልጅ አለች። ከዛ ከየት ነው የመጣሽው አልኳት። እኔ ከቡንጂ ከሚባል ሀገር ነው የመጣሁት። አንተ ስትለው እዚሁ ነኝ አልኳት። ከዛ በኋላ ምን ፈልገሽ አልኳት። ተቆራጭ መስጠት ፈልጌ ነው አለች። ከዛ በኋላ ተቆራጭ መስጠት ፈልጌ ነው አልኳቸው። ከዛ በኋላ ሰጠት ምናምን። ከዛ በኋላ ተነጋገርን። ከዛ ሄደች ማለት በሸኝና ስምህ ማን ነው ማለት ሸሆለን ጃዬ ማለት ነው። እኒሃው ማለት ያው ሰላም ማለት ነው። ኩሊሳን ሱዋሂ አለችኝ። ተቆራጭ መስጠት ፈልጌ ነው አለች። ከዛ ተቆራጭ መስጠት ብዬ በማንኛ ነገርኳቸው። ልጅ በቁዲሲ እርግጠኛ ነህ አለች። ያ አልኳት። አዎ እርግጠኛ ነኝ አልኳት። ከዛ ላ ሰጧት። ከዛ ልጇሻ አለችኝ። አመሰግናለሁ አለች። አባዬ ደስ ይላል ወዳችሁ እንደ ህይወቴ ነው ያለው አባዬ ያው በቃ ልክ እንደ እናቴ ነው ያለው። በመጨረሻ ዝግጅታችንን መቋጫ ያደረኩት በመሐመድ ጉዳይ ላይ የሚሰማቸውን ሊገልጹልን የፈቀዱ ባለሙያዎች ለሚሰጡን ምላሽ በራችን ክፍት መሆኑን እየገለጽኩ ነው። ብዙ ጊዜ ዝግጅቴን መቋጫው ባነሳው ርዕሰ ጉዳይ ሐሳባችሁን የሰጣችሁኝን እንግዶች በማመስገን ነበር። ዛሬ ግን እናንተን ተመልካቾቻችንን ጭምር ፕሮግራማችንን ወዳችሁትና አክብራችሁ ስለምትከታተሉልን እናመሰግናለን እያልኩ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዝም ብለው አህለል ኸይር ናቸው እንዲሁ ዝም ብለው ነው። እንዴት ነበር ወላጆች ያረፉት? ሲወለድ እየቀራ ተወልዶ በድንጋቴ ትምታ። አንተ ስትወለድ ቁርአን እየቀራህ ነበር? ምን እየቀራህ እንደተወለድክ ነግረውካል? እኔ አንተም ብቻ ቁርአን መሆኑን ብቻ ነው የምታውቀው? ስትወለድ ቁርአን እየቀራህ ነው የተወለድከው? ከመሀል አካባቢ ነው ወደ እንትን ለነገሩ ቀደም ሲል ቆይታ ፕሮግራም ላይ ይሄው ነገር ተላልፏል። ወደ በራአቱ አካባቢ ነው ተባለ ወደ ሀዲስ ነው። ይሄንን የሚያውቁ ሰዎች አሉ። ይሄንን የሚያውቁ ሰዎች